ኢየሱስ የሆነ ሁለት እግር አለው እንደዚህ የለውም? አለው እግዚአብሔር አብ እግር አለው የለውም? አለው። ስንት እግር አለው? ምን ያደርግልሃል? ስንት እግር አለው ምናምን የሚያደርግልኝ የሚል እኮ ስለሚያደርግልኝ እኮ አይደለም። እሱን ተወውና ስንት እግር ነው ያለው? እግር አለው ካልክ አለው። ስንት ነው ያለው? ስንት አለው? ሁለት እግር አለው አለው። ሁለት እግር ነው ያለው። አዎ መንፈስ ቅዱስ ስንት እግር ነው ያለው? አለው። ስንት? ሁለት። እሺ ይሄንን ነው ሁለት እግር አለው? ያልፈለኩት እኮ እኔ። አዎ አለው። እሺ ማስረጃ? ኧረ እንዴ አለ እኮ ማስረጃ። አሁን ማስረጃ ለማምጣት እኮ መንፈስ ቅዱስ አይንገረኝ ነው ያወጣዋለሁ። መንፈስ ቅዱስ ሁለት እግር እንዳለው ማስረጃ። መንፈስ ቅዱስ አካል አላቸው ብለን እናምናለን። አካል እኮ ብለሃል እኮ ሁለት እግር አለው ካልክ መንፈስ ቅዱስ ሁለት እግር እንዳለው እንዳሳይጠስ ማቁጠር ያልፈለኩት እኮ ለዛ ነው። ማቁጠር አይቻልም። ቆጠርከው እኮ ችግር የለውም። ስለሚቻልማ ቆጠርከው። እንተውና መቁጠሩን እንተው ጆ መቁጠሩን እንተውና ሁለት እግር አለው የሚለው የቱ ጋር ነው ያለው? የመንፈስ ቅዱስ ሁለት እግር አለው የሚለውን እኔ ያው ሙሉ አላቸው እንጂ ብለን የምንወስደው አንተ ነህ እኮ አሁን ሁለት አላቸው ሶስት አላቸው እያልክ ያለው እኮ። ሁለት እግር አለው አልክ እኮ። መንፈስ ቅዱስ ሁለት እግር አለው አንተ ነህ በግድ የምታሳስተው ሰውን። እሺ እግር አለው የሚለው የቱ ጋር ነው ያለው? እግር ብቻ ሳይሆን ሙሉ አላቸው። ሙሉ ምንድን ነው? ሁሉም አካል አላቸው። በቃ እንደ አዳም አካል አላቸው ብለን ነው ምን አላቸው። ጾታ አለው መንፈስ ቅዱስ? ጾታ አለው ብለን አናምንም። ሙሉ እንዴ እንደ አዳም አልክ እኮ። አዎ ግን በቃ ስለ ጾታ አይመረመርም። ጾታ አይመረመርም። ባቢ ኧረ እኔ እኮ እያወራን እኮ ነው። ምንድን ነው ለምን ከበደ? አንተ አሁን የምትከተለውን በዚህ ልክ ከከበደማ ምንም ትርጉም የለውም። ጣለው። አይ ጣለው። ለመሸከም በዚህ ልክ ከከበደ እኮ ማቃጠል ነው ያለብህ። እኔ ልንገርህ ጆ፣ በእውነት አንተ ዘመናዊ ሰው ነህ፣ ወጣት ነህ፣ የት እንደምትኖር አላውቅም። የሰለጠነ ሀገር የምትኖር ከሆነ በቃ መደንቆር የለብህም ወንድሜ። ጣለው፣ ምንም ትርጉም የለውም። አምላክ ሶስት ነው፣ ስድስት እግር አላቸው፣ ሁለት እግር አላቸው፣ ጾታ አላቸው፣ ጾታ የላቸው ምናምን የለውም ወንድሜ። አምላክ ጾታ የሚባል ጾታ ይፈጥራል እንጂ ጾታ የለውም። አምላክ ያበላል እንጂ አይበላም። አምላክ ይፈጥራል እንጂ አይፈጠርም። አምላክ ስጋ ያስለብሳል እንጂ ስጋን አይለብስም። በዚህ ልክ መደደብ የለብም ጆ ወንድሜ። እኔ በጣም ነው የማዝነው። ገብቷል? ከእንደዚህ አይነት አመለካከት ወጣ ለማለት አንዳንዴ ሰው ለመሆን አመለካከትን ለመቀየር ካለንበት ጉድጓድ ውስጥ ነቃ ብለን ቁመን የሆነ ውጭ ላይ ያለውን ነገር ማየት መቻል አለብን። ገብቷል? አይሁዶች ምንድነው እምነታቸው በአምላክ ዙሪያ ምናምን ብለህ ማየት መቻል አለብህ። ከጥላቻ ወጥተህ ማለት ነው። ሙስሊሞች እንዴት ነው የሚያምኑት ብለህ ማየት መቻል አለብህ። በእንደዚህ አይነት ድንቁርና አንተ አሁን ማረጋገጫ ምንድነው ተብለህ ብትጠየቅ መጽሐፍ ቅዱስ አይደግፈም። እርግጠኛ ነኝ ኢትዮጵያዊ አርፎ ረግቶ ተረጋግተው የሚኖረው ነጮች ክርስቲያን አሉ ብሎ ስለሚያምን ነው። ገብቷል? ልብም የሚረጋው ነጮች ክርስቲያን ስላሉ እኛ ከነሱ አንበልጥም ብሎ ስለሚያስብ ነው። ይሄ የበታችነት ስሜት ስላለው ማለት ነው። ነጭ ከኔ ይበልጣል በአመለካከትም በመፈጠርም ከኔ ስለሚበልጥ ከኔም የሚበልጥ ትውልድ እንኳን እየተከተለው እኔም ቤት ነኝ አይነት አመለካከት ነው ያለው። ስለዚህ ጆ ምንድነው ማድረግ ያለብህ? ነቃ ደንገጥ ብለህ እንደዚህ አይነት አመለካከት መጣል መቻል ነው ያለብህ። ምንም ትርጉም የለውም ወንድሜ። እንዴት ነው አምላክ ምግብ ይበላል ብለህ የምታስበው? እንዴት ነው አምላክ 33 ዓመት ሙሉ ምድር ላይ መከራውን የሚበላው ስታስበው? እንዴ ትንሽ እኮ ነቃ እኮ ማለት አለባችሁ እኮ። ትንሽ ከምድር ማለፍ መቻል አለባችሁ። ስለ ሌላ ፕላኔቶች እኮ ማጥናት መቻል አለባችሁ። ምንድነው በዚህ ልክ መውረድ? ምን ይሰራል? አንተ አሁን ይበላል፣ ይጠጣል፣ እግር አለው፣ ጾታ አለው። አይገባውም። ያስሆናል እንጂ አይሆንም። ፈጣሪ በቃ ማንነቱ አይቀየርም። የማይቀየር የማይለዋወጥ ሊለወጥ የማይችል ማንነት ነው ያለው ፈጣሪ። ስጋ ይለብሳል፣ አጋዥ አይፈልግም፣ ረዳት አይፈልግም። በቃ እንደዚህ ብለህ ነው ማመን ያለብህ። ኃያል ነው፣ ረዳት አይፈልግም፣ አጋዥ አይፈልግም፣ የሌሎች ሰዎች ፍቃድም አያስፈልገውም። የፈለገውን ነገር በፈለገው ሰዓት የሚያደርግ አምላክ ነው ብለህ ነው ማመን ያለብህ። ይሄ ገዢ ሐሳብ ነው ብለህ እንደምትቀበሉ ተስፋ አደርጋለሁ። ጆ እንዴት አየኸው?
ጆ አለ እንደዚህ ለፍልፌማ እንትን አይሆንም። እኔ አይ አለ ሚውት አድርጎ ነው ገዝቶት ነው ማለት ነው። ላዩ ላይ ሲጭነው እንትን ነው ላዩ ላይ ሲጭነው በቃ ትክክለኛው ሰዓቱ ላይ እያሰበበት ይመስለኛል። አይ ትክክለኛ አገላለጽ መኖር ግን እኮ ለእግዚአብሔር ነው የሚኖረው ነው የሚለው። እኔ እኮ ይህን አይነት አንቀጽ ይደብቁባቸዋል መሰለኝ። ምን አይነቱን አንቀጽ እኔ ሞተ አልሞተ ተሰቀለ አልተሰቀለ ምናምን የሚባሉ ነገር ምንም እንትን አይሰጠኝም። የሚገርምህ ነገር እና እኔ በጣም ያሳሰበኝ ነገር ምንድን ነው ታውቃለህ? ሁለተኛ ተመልሶ ሞትን ለመሞት የሚመጣው ነገር ነው እኔ በጣም እንትን የሚለኝ። ገብቷል? ኢየሱስ የሚመጣው ለመሞት ነው እና በጣም ነው የሚገርመኝ። ቀጥል ዳጊ። ለመሞት መምጣቱማ መች ቀራል ብለህ አንተ ደግሞ እንደኛ ውዱ እያደረገ ሲሰግድ አታስበውም? እንዴት መምጣቱ ሳይሆን ላክ ከሆነ መመለክ ከተገባው ከወልድ የወጣውን ሰገራ ይመለካል አይመለክም? ለምንድን ነው የሚመለከው? እንዴ ከወልድ ስለወጣ ነው። የወልድ አንድ አካል ስለሆነ ነው። እሺ እንደዛ ከሆነ እኮ ከሰገራው የወጣው ትል ደግሞ ሊመለክ ነው ማለት ነው። ከትሉ ደግሞ የሚወጣ ሌላ ነገር ሊመለክ ነው እኮ እየጠየቅኩ ነው። እኔ በዚህ አላምንም። ባላምንበት ምክንያት ደግሞ ስማ መሰለህ ባለፈው በቃል ላስረዳ ሞክሬ ነበረ። በቃል አይደለ ወልድ ሲጀመር ቃል ምንድን ነው ከተባለ በትክክል የሚረዳና የሚያስረዳ ሰው ያለ አይመስለኝም። እኔ ራሱ አይገባኝም። ግን ቃል እግዚአብሔር ነው ይላል ዮሐንስ ወንጌል ሲጀምር መጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ምን ማለት ነው? ይሄና ቃል ምን ማለት ነው? ቃል ማለት የፊደሎች አንድ ላይ ሆኖ በድምፅ የሚፈጠረውን ጥምረት ማለት ነው አይደለ? ስለዚህ ከአንተ የሚወጣውን ዜማ ከአንተ የሚወጡ ቃላቶች ቃል ይባላል አይደለ? ስለዚህ ቃል ነበረ ሲባል የማን ቃል ነበረ? እሺ ቃል እግዚአብሔር ከነበረ የማን ቃል ነበረ? ቃል ማለት የሆነ አካል የሆነ ነገር ማለት ነው። የማን ነው? ከዛ ጋር የምንረዳው በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር። አዳምጠኝ፣ ይሄን አዳምጥ። በመጀመሪያ ቃል ነበረ ካልክ ይሄ ቃል ያለምንም ነገር አይወጣም። የሆነ ነገር ነው የሚወጣው አይደለ? እሺ ይቀጥላል እኮ። ወዴት ነው የሚቀጥለው? ወዴት ይቀጥላል? እሺ አንዴ ኖ እየተግባባን ቃል በቃል እየተግባባን ስማኝ። እሺ በመጀመሪያ ቃል ነበር አለ። የማን ቃል እኮ ልነግርህ እኮ ነው። እሺ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ካለ የእግዚአብሔር ቃል ነው የነበረው መጀመሪያ ማለት ነው። ራሱ እግዚአብሔር አይሆንማ። እንደዛ የሚባል ነገር የለም። ቃል እኮ አይደለም የሚለውን አይደለም የምልህ። አንተ እንዴት ነው የምትረዳው? አይደለም ከአንተ እሺ ከአንተ የሚወጣውን ቃል አንተ ነህ። አሁን ከአንተ የሚወጣውን ቃል አንተ ነህ። ቆይ አንድ ነገር ልንገርህ። ኖ መልስልኝ። ይሄና ከአንተ የሚወጣውን ቃል አሁን አንተ ነህ ወይስ የአንተ ቃል ነው? የእኔ ቃል ነው። በቃ ለምን እግዚአብሔር ትለዋለህ? ቃል ነበረ፣ ቃልም እግዚአብሔር ነበረ። ሊሆን አይችልም። ቃል ማለት ከሆነ አካል የሚወጣ ነገር ማለት ነው አይደለ? አሁን የምታወራው ቃል አሁን የምታወራው ቃል ከአንተ የሚወጣ ቃል ነው እንጂ አንተ አይደለህም። ከአንተ ነው የሚወጣው እኮ ከአንተ ነው የሚወጣው። እዚህ ጋር ደግሞ አሁን ለምሳሌ ላስረዳ። የሰጠኸኝን ቃል ሰጥቻቸዋለሁ ይላል አይደለ ኢየሱስ ክርስቶስ። ከየት ነው የሚወጣው ይሄ ቃል? የሰጠኝ ካለ ከእግዚአብሔር ከአብ ማለት ነው። ኦኬ ከእግዚአብሔር አብ የሚወጣ ቃል ነው። በክርስቶስና በአብና በወልድ በመካከላቸው ያለውን ቃልና ክርስቶስ ልዩነታቸው ምንድን ነው? ድገምልኝ እስኪ ጥያቄው። በወልድና በአብና በወልድ መካከል ቃል አለ አይደለ?
ይላል። ቃል አለ። አዎ ክርስቶስ ደግሞ ቃል ከሆነ ለወልድ የተሰጠውን ቃልና ኢየሱስ ራሱ ቃል ከነበረ ልዩነታቸው ምንድን ነው? ይሄ ከባድ ጥያቄ ነው። ከባድ አይደለም። ለእኔ ከባድ ነው። እስኪ መልስልን አንተ። እኔ አልመልስም። እኔ እኮ እየጠየቁ እኮ ነው፣ ለማወቅ እኮ ነው የምጠይቀው። ኦኬ አንተ ማታቆም ይመልስ ሰው። ምክንያቱ ለምን መሰለ እዚህ ጋር ወልድ ቃል ነበረ ከእግዚአብሔር ነው የወጣው ካልክ፣ ወልድ ደግሞ ቃል ስለነበረ አይ ፈጣሪ ነው ካልክ፣ እዚህ ጋር ተመልሰህ አንደኛ ነገር ስለ ቃሉ እንትን ማድረግ ያስፈልጋል። ግን ተመልሰህ ቃል የነበረውን ፈጣሪ የሆነ ካልክ ለወልድ የተሰጠው ቃል ፈጣሪ አለመሆኑ ምን ማረጋገጫ ልታመጣ ነው? ምንም ማምጣት አልችልም። አሁን ከዚህ በፊት ስንወያይ መጽሐፍ ቅዱስ ጠቅሰን፣ አሁን አንተ መጽሐፍ ቅዱስ ጋር የሆነ ነገር ስትጠቅስልኝ እቀበላለሁ። አሁን የሚጋጭ ሀሳብ ስታመጣልኝ እቀበላለሁ። እርስ በርሱ የማይስማማ ነገር ስታመጣልኝ እቀበላለሁ እኮ። መቀበል ነው ያለብህ። አይምሮውን የማይቀበለው ነገር ከሆነ መቀበል ነው ያለብህ። ለምሳሌ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብለው ተጽፈዋልና ይላል አይደለ? እንጀራ ማን ነው? አሁን ባነበብከው መሰረት እንጀራ ትክክለኛው እንጀራ ሊትራሊ እንጀራ ነው። እሺ የሚወጣው ቃል የትኛ ነው? ከእግዚአብሔር ቃል የሚወጣው የተባለው ክርስቶስ ነው ወይስ ትምህርቶቹን ነው? ትምህርቶቹን ነው ብዬ የምረዳው። ነሽ እኔ ምንም ላደርግህ አልችልም። ግን አንተ ስለ ቃል ራሱ ስታስብ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲባል አይሆንም። መጀመሪያ ሄና ነበረ፣ ሄናም ሄና ዘንድ ነበረ፣ ሄናም ሄና ነበረ የሚባል ነገር አይሰራም። ቃል የሚባለው ነገር ቃል ማለት ከየሆነ አካል የሚወጣ ነገር ማለት ነው አይደለ? አንተ አሁን ከአንተ የሚወጣው አንተ የምትገለጽበት ባህሪ እንጂ ቃል አንተ አይደለም። አንተ ልትሆን አትችልም። ያማ ነገሮችን ስናወርዳቸው ላይገጥሙ ይችላሉ። ለላይ ወደ ላይ ከፍ ያለ አካልን የገለጹ ነገሮች ወደ እኛ ስናመጣቸው ላይገልጹን ይችላሉ። ምን እግዚአብሔር ቃል ነበረ ካልክ አንተ ይሄና እግዚአብሔር የሚባለው ግዙፍ አካል ኃያል አካል መጀመሪያም መጨረሻም የሌለው አካል ቃል ነበረ ካልክ የማን ቃል ነበረ? እግዚአብሔር። ይደብራል እኮ ራሱ ስታስበው እኮ አይሆንም እኮ። አይ እኔ ያልኩህ ለእግዚአብሔር ስክት ብሎ የበቃው ነገር ስናወርደው ለእኛ ላይ በቃን ይችላል። ይበቃናል እንጂ እንደውም ይንስብሃል። ትቀልዳለህ እንዴ? ለምንድን ነው የማይበቃ? ይንስብሃል አንተ። ይሄ ነገር እንኳን እግዚአብሔር የሰው ልጅም ሊገለጽበት አይችልም። የወረደ አገላለጽ ነው። ለምንድን ነው የምትፈራው? ስለዚህ እንደዛ ካልክ እኮ ስለዚህ ችግር እዚህ ጋር የዮሐንስ አጀማመር ጋር ነው ማለት ነው። ምን ዮሐንስ እንደዛ ብሎ መጀመር አልነበረበትም ነው? አላውቅም። እሱን የጀመረው ብለህ ታምናለህ? እንትኑን ይሄ ትምህርቱን ሲጀምር ስህተት ነው። ዮሐንስ ወንጌል ስህተት ነው እኮ ስህተት ነው። ግን አይ አሁን መጽሐፍ ቅዱስ ጋር ያሉትን ሌሎች ነገሮች ከተቀበልን ይሄን ማንቀበልበት ምክንያት ምንድን ነው ነው? የትኛው ሌሎች ነው የምትቀበለው? አትቀበሉም እኮ ሌላውን እኮ አሁን ስለ አፈጣጠርና ስለ ጸጸት ስናወራ ነበር። አትቀበሉም። ትቀበለዋለህ? ኦኬ። ስለዚህ ይሄ ከማትቀበላቸው ነገሮች አንዱ ነው ማለት ነው ያንተ? እኔ ብዙ ነው የማልቀበለው። እሱ ብቻ እኮ አይደለም፣ ብዙ ነፍ ላውጣልህ እችላለሁ። አዎ ትቀበላቸው ነገሮች ይህ አንዱ ነው። አዎ አልቀበለውም። ምክንያቱም ስህተት ነው። የእግዚአብሔርን ማንነት የሚገለጽበት ምዕራፍ አይደለም፣ ቦታ አይደለም። ይሄ ራሱ አሁን ዝም ብለህ ተወዛግበህ ከአሁን በኋላ ማስረዳት ስለማትችለውን ነገር እንዳታምን ተወዛግበህ 65 እምነትን ውስጥ ገብተህ የተመረጠ ሐዋርያ ሆናል። ዝም ብለህ እኛ ጋር ማገልገል ነው፣ መጠየቅ ነው፣ ማስጨነቅ ነው። ሌሎች ሰዎች በትክክል መጽሐፍ ቅዱስ እንዲያነብቡ ማድረግ ነው። አንተም ጠይቅ፣ አንብብ፣ የትም ቦታ እየገባህ እወቅ። እውቀት ጥሩ ነው፣ ይጠቅመሃል። እና ይሄ ሙስሊም ነው። አይ ግድ የለም የእኛ ሃይማኖት አይፈቅድም። የእኛ ሃይማኖት አዲስ ስለሆንኩ ነው፣ አትፍረዱብኝ። ችግር የለውም።
ሊቀ ሊቃውንት እንዴት ነህ? ለምንድን ነው በስማቸው የማገቡት ግን? ወደ 29 ሺህ ፎሎወር ምናምን ያለው ሞጣ አይመስለኝም። አይደለም ሞጣ አይደለም ሞጣ አይደለም። ደህና ፎሎወር አለ ይችላል። እሺ ሂባ እንዴት ነሽ? እንዴት ናችሁ? የደመናው አምላክ ይመስገን ነው። እንኳን ደስ አለ። ለምን? ተመዝጋቢዎች እየበዙ ነው እንዴ? አባ ማቲያስ ራሱ እኮ ይመዘገባሉ መሰለኝ። መግለጫ ወጡ ዛሬ ተናደው ምናምን። ወይኔ ጉዴ። ምን ነው? አይ ምንም፣ ዝም ብል ይሻላል። ሊቃውንት ያወራል ወይስ ምንድን ነው? ሊቃውንት ፌክ አካውንት ስለሆነ አያወራም። ወጣ አይደለም፣ ስለዚህ አያወራም። ሄና እንኳን ደስ አለ። በዚሁ አጋጣሚ ፈጣሪ እርዳ ነው እንጂ ማለት ያለብሽ ሰው ስለተወዛገበ እንኳን ደስ አለ ይባላል። ግን እንዴ ዋናው እሱ አይደል እንደሚፈልገው። ከዛ በኋላ እንኳን ደስ አለ። ለምኑ ነው እንኳን ደስ ያለኝ? ደስ አላለኝም። ለምኑ ነው? ደስ ማህበሩን ስለተቀላቀልክ ነው። አይ ደስታ ደረጃ አለው ለእኔ። ቢያንስ እስከ 10 እንኳ ባር ብንሰጠው ቢያንስ አሁን 2 ላይ ነኝ። ሁለት ባር ደስ ብሎ ሊሆን ይችላል እንጂ እኔ ለማስደሰት በጣም ከባድ ነው። አንድም ይሁን ዋናው 5 አልፍ ያለው ሱማ መቼስ አንድ ጥያቄ ልጠይቅህ እና መወዛገብ ካልቀረ ክርስቶስ ስለ ራሱ መመስከር ይችላል አይችልም? መመስከር ስለ እኔ ስለ ራሴ በመሰከር ምስክር እውነት አይደለም ይላል። ግን ብዙ መስክሯል ስለ ራሱ። እኔ ካብኔ የተላኩት እሱን አይደለም ቃሉ በቃሉ አሁን እኔ ስለ ራሴ በመሰከር ምስክሬ እውነት አይደለም ይላል። እሱማ ብዙ ጊዜ ስለ ራሳችን በጉራም በምንም ስለምናወራ ሌላ ሰው ስለኛ ቢናገር አይዋሽም። ሌላ ሰው ስለኛ ሲናገር ብዙ ጊዜ እኛ ስለ ራሳችን እንዋሻለን። ከዛ አንጻር መሰለኝ። እሺ ሌላ ጥቅስ ልስጥህ? ስጠኝሽ። እሺ ዮሐንስ ወንጌል 8:14 ላይ ምን ይላል መሰለህ? ኢየሱስም መለሰ አላቸው፣ እኔ ስለ ራሴ ምንም እንኳን ብመሰክር ከወዴት እንደመጣው ወዴትም እንድሄድ አውቃለሁና ምስክርነቴ ምንድን ነው አለ? እውነት ነው አለ። አለይናይ እናንተ ግን ከወዴት እንደመጣው ወዴትም እንዴት አታውቁም ይላል። ስለዚህ ምስክሬ እውነት እኔ ስለ ራሴ ስለ እኔ በመሰከር ምስክሬ እውነት አይደለም ሲል የነበረ ክርስቶስ የሚባለው ሰውዬ እዚህ ጋር መጥቶ ደግሞ ስለ ራሴ በመሰከር ምስክሬ እውነት ነው አለ። ለምንድን ነው? እሱማ ሁሌም እውነተኛ ነው። ምንም አለምን እውነት ነው የሚናገረው። እዚህ ጋር እየዋሸ ኢየሱስ መለሰላቸው አላቸውም፣ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣው ወዴትም እንዲሄድ አውቃለሁና እኮ ስለ እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም አለ። እዚህ ጋር ደግሞ ስለ እኔ ስለ ራሴ በመሰክር ምስክሬ እውነት ነው አለ። አይጋጭም? እዚህ ጋር ያለበት ምክንያት ተረዳው። ቆይ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣው ወዴትም እንዲሄድ አውቃለሁና ከየትም እንደመጣው ወዴትም እንደሚሄድ ስለማውቅ ይሄ ምስክርነቴን እውነት ያደርገዋል እያላቸው ነው። እናንተ ግን ስለ ራሱ አይደለም ስለ ራሱ የራሱ ማንነት የሚገለጽበት እኮ ነው። ከየት እንደመጣ ወዴት እንደሚሄድ አይደለም። 13 ነው። እስኪ ፈሪሳውያንም ለምን 13 ታየዋለሁ? ቆይ ይሄን 13 ለምን አያለው? አንዴ 19 ለመረዳት 18ን 20 ለመረዳት 19 ማየት ጥሩ ነው። አንዳንዴ መሰረቱ ነው። ፈሪሳውያን አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ምስክርነት እውነት አይደለም ስላሉት እኮ ነው
ለዛ የመልስ ምት እየሰጣቸው ነው። እውነት አይደለማ። ከነሱ አልፎ ራሱ ስለኔ ስለራሴ በመሰክር እውነት አይደለም አለ እኮ ይሄና ሱቶ። እነሱማ እንዴት ታዲያ ምን ይበሉት? እሺ ምን ይበሉት? ሌሎቹ ይመሰክሩልኛል ለማለትም ሊሆን ይችላል። ሌሎቹ ይመሰክሩልኛል እኮ አይደለም። እዚህ ጋር ስለኔ ስለራሴ በመሰክር ምስክሬ እውነት አይደለም አለ። እዚህ ጋር ደግሞ ስለራሱ ማንነት ተናግሮ ምስክሬ ምንድነው አለ? እውነት ነው አለ። ምንድነው? አይጋጭም። የት ጋር ነው እንደዛ የሚለው? ይሄን አየህ ነው ያኛውን ነው። እስኪ እንደዛ የሚለው ምን ጋር ነው? የትኛው ስለኔ በመሰክር እውነት አይደለም የሚለው? ዮሐንስ 5:31 ላይ ራሱ ዮሐንስ 5 ከዚህ በፊት ማለት ነው። አይሄና እኔ እኮ ነግሬሃለሁ። ዝም ብለህ እኔ እናንተ ተወዛግበናል። ቶ ምንም አይጠቅመንም። ከ30 ላብቡ እኔ ከራሴ አንዴ 10 ሰከንድ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማሁ እፈርዳለሁ። ፍርዴን ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም። አንዱም ያለውን ጥቅስ ራሱ ከጎን በየሆነ በእንትን ምልክት እንደ ሃሽታግ ነገር አድርጎ ሃሽታጉን ስነካው እዛኛው ጋር ነው የሚመራኝ። ዮሐንስ 8:14 ጋር ኢየሱስን መለሳላቸው እኔ ስለ ራሴ ምንም እንኳን በመሰክር ከወዴት እንደመጣ ወዴትም እንደሄድ አውቃለሁ፣ ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣው ተቁም ወደሚለው ነው የሚመራህ ራሱ እኮ። ለምን ይጋጫል ነው የምልህ። ለምን እንደዛ አለ ክርስቶስ? ይሄና ዝም ብለህ ተውና አሁን እኔ እናንተ ስለ መጽሐፍ ቅዱስ ብናወራ ምንም ትርጉም የለውም። እኔ ደስ የሚል ነገር ምንድነው ታውቃለህ? በንጹህ ልብ እና በእውቀት ስለ መጽሐፍ ቅዱስ የሚተረጉሙ ሰዎች አሉ። ይሄ እናንተ በክፋት ስለምታዩቸው ነው እንጂ በክፋት ሰው ማየት የለብህም። ሌላ እምነት ተከታይ ሆኖ ራሱ ስለ መጽሐፍ ቅዱስ በትክክል የሚያብራራ የሚተረጉም ሰው ካገኘ ዝም ብለህ ቁጭ ብለህ አዳምጠው። ከዛ አይደለም እኔ አዳምጣለሁ። ይገባኛል። ግን እኔ ምን አደረግኩ መሰለህ? በመጽሐፍ ቅዱስ ስወዛገብ ብዙ ጥያቄዎችን ሲነሱብኝ ሙስሊሞች ጋር ገባለሁ፣ ይመልሳሉ። የበለጠ ደግሞ ተወዛገቡ። መልሶ ግን ትክክለኛው መልስ ምን እንደሆነ እየተረዳው መጣውን ራሱ እንቷል። ስለዚህ እንደኛ እንደ 65 ሃይማኖት አዲስ የ65 ሃይማኖት አባል እኛ ጋር ተደምረ እኛ ጋር ሆነ በቃ መጠይቅ ነው፣ መወዛገብ ነው። እሺ እኔ እኮ ሲጀመር አንተ እንዳልከው አይነት እንደዛኛ አይነት ሰው በሆን ኖሮ አንተ ጋር አልስማማም ነበር። ተሰዳድቤ ነው የሚለያየው ሁሉንም። እኔ ምክንያቱ አያስፈልግም። እነዛ እነንትኖቹ የሴጋ ማህበር ገብቷል። ስንጠይቃቸው ስለ መጽሐፍ ቅዱስ በቃ ስድብ ነው። እናንተ 666 እናንተ አሽቃባጮች፣ እናንተ ባንዳዎች። ስማቸው ምንድን ነው? የሴጋ ማህበር ማለት የሴጋ ማህበር ማለት ቲክታክ ላይ ያለ ሃይማኖትን ንጽጽር እንሰራለን ምናምን የሚሉ ክርስቲያኖች ማለት ነው። ቃሉ ምንድን ነው? ሴጋ ነው። ሴጋ ሌላ ምጻረ ቃል ነው። ምክንያቱ ለምን መሰለ? የእነሱ ክርክርና እውቀት ቀሚስ ስር ነው የሚያወሩ። ስለ ስፐርም ነው እንጂ ስለ ቁም ነገር አያወሩ። ስለ መጽሐፍ ቅዱስ አያወሩም። አዎ ካወሩ ናቸው መሰለኝ። አላውቅም። አይሻ እንደዚህ ተደረገች ምናምን እንደዚህ ሆነ፣ መሐመድ ለምን ሻወር ይወስዳል ምናምን ነገር ነው ወሬያቸው። ምን አገባቸው እያለ እና ሴት ጋር ችግር አለባቸው። ወደ ሴት ጋር የሚያደሉ ከሆነ እሺ በቃ ይበቃናል። የተከበሩ ሰዎች አሉ። እነ ያሲ፣ እነ ሂባ፣ እነ ማይ፣ እነ ፋኒ፣ እነ ዱራ፣ እነ ጀሙ። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሁላችሁም ሰላም ብያለሁኝ። ያሲ እንዴት ነህ? ደህና ነኝ አልሐምዱሊላህ። ሂባ እንዴት ነሽ? ደህና ነሽ? ደህና ነኝ ወንድሜ፣ እንዴት ነህ? አልሐምዱሊላህ። የጠፋ ሰው ሰላም ናቸው? ደህና ነኝ አልሐምዱሊላህ። ቀጥሉ፣ አውሩ። እናንተ የምትሉት የምትሰጡት ምክር ካለ እንሰማለን። የእኛ ስራ የ65 ሃይማኖት ስራ ውጤት አለው። ፍሬ እያፈራ ነው። ሌላ ቀርቶ አበማትያስ ወጥተው መግለጫ እንዲሰጡ አድርገናል። ከአሁን በኋላ
ሃይማኖት አባቶች ያልተፈተሸ መጽሐፍ ምንድን ነው ያሉት? ቆይ ከቃላቸው እንስማ። አጭር ነው። በዚህም ሰጋነኝ እንዴ የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ በቃ ማጨብጨብ ነው። መንካዩ በቃ አያጨብቁ የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ የእነማን ስራ እንደሆነ ታውቃለህ? ይሄ የሙስሊሞቹ ስራ ነው። ለበለቡት፣ ገነጣጠሉት፣ ሰጡት፣ ገጠሙት። ነው እንጂ ያመሰለ ሌላ እይታ ስላለኝ ነው እኔ። እሺ እይታህን እቀበላለሁ። ይሄ ሰውዬ ራሱ የመጽሐፍ እቅድ አለው እና ፕሩቭ አድርጎ ለመሸጥ ነው። ይሄ ማርኬቲንግ ስትራቴጂ ነው። የራሱ መጽሐፍ ብቻ ለመቸብቸብ ፈልጎ ነው። ሊቀ ጳጳስ ዘኢትዮጵያ እኮ ነው። አፕሩቨሩ እሱ ከሆነ እሱና የእሱ መሰል የጻፏቸው መጽሐፎች ሊያስቸበችብ ነው። ደባ አለበት። እሺ ይህም ያስኬዳል። ግን ትውልዱ ምን መሰለህ፣ ትውልዱ እንኳን ወጣቱ ትልልቅ ሰዎቹ መጽሐፍ ቅዱስ ምንድን ነው የሚለው ብለው ማንበብ ከጀመሩ ጥሩ ነገር ነው። በቃ መነበብ አለበት። አንገቱ እየተረገጠ ምን ያደርጋል? ካሁን በኋላ መጽሐፍ ቅዱስን ያነባል። አለቅ። አንተም መጽሐፍ ቅዱስ ብቻ ሳይሆን ሌሎችንም እኔ ቁርአን ባነብ ደስ ይለኛል። አንብብ። ለምን አታነብም? ቁርአን በአማርኛ ፈልጌ ያነባለሁ። አንብብ። ይሄ የኢትዮጵያ መንጋና መሀይም ህዝብ የሚለው እንዳታምን። ይሄ ኮን ምናምን ቃል ነው እንትና የጻፈው የደረሰው ምናምን የሚሉት ገንገበት ህዝብ ነው። እንዳታምን። የሃይማኖት መጽሐፍ ይቅርና ኢሉሚናቲዎች ራሱ ስለ ሰይጣን ቢጽፉ የሰይጣን መጽሐፍ ቅዱስ ቢኖር ራሱ አነባዋለሁ። አንብበው። ስማ እስካሁን እኮ በሃይማኖት ዙሪያ ማለት ነው ቁርአን የሚባለው መጽሐፍ እኮ እስካሁን እኮ ያልተደፈረ መጽሐፍ እኮ ነው። ታውቃለህ? ማለት አልተደፈረም። በምን መልኩ ያልተደፈረው? ኦኬ፣ በተረት ተረት መሐመድ የተረከው ታሪክ የሚባለውን ተረት እንጂ ገብቷል። ችግር አለበት ብሎ ችግሩ የሚናገር ሰው ግን እስካሁን አልተገኘም። ይህን ታምናለህ? እኔ እንጃ። ምናልባት ይሄ ሰውዬ ምንድን ነው ቫይራል የሆነው እፎይ ምናምን የሚባለው ሰውዬ እሱ መሀይም ነው። እሱ አያውቅም ራሱ። እሱ ባለፈው እኮ አዳምጠህ ከሆነ እኔ እንደውም ምን አደረግኩ መሰለህ? እነሱ ሲያወሩ ወዲያውን ጉግል ገባውና ሴርች አደረግኩ አለ ኤልያስ የሚባል ነቢይ አለ ወይ በእስልምና ብለው እንደሌለ ነበር የሚያውቀው መሰለኝ። ገብቶሃል? እኔ ወዲያውን ገብቼ ሳይ እንደውም ምን ይላል መሰለህ? ሰላም ለእርሱ ትሁን ምንድን ነው የተባረከ ነው የተቀደሰ ምናምን መልእክተኛ ነበረ ይላል። ገብቷል? በእስልምና ራሱ እና አያውቁም። ይሄ ብቻ እኮ አይደለም። ይሄ ብቻ ሳይሆን ብዙ ቫይራል የሆኑ ቪዲዮ በእንትን ዙሪያ የሰራው ነው። አንድ ለሴጋ በስፐርም ዙሪያ አይደለም። አንድ ሙሐመድ በአንድ ጥባት 11 ነው 9 ሴቶች ጋር ዞረ። በአንድ ጥባት በአንድ ቀን። አንዴ ሄኖክ ይሰማሃል? ይሰማኛል። አሁን ነብያችሁ እያልክ ማውራት ትችላለህ። መሐመድ አትበል፣ ነብያችሁ በል። እሺ ይሄና አንዊት አድርግ። እሺ ነብያችሁ ከሩቅ ቦታ ሲመለስ በአንድ ጥባት 9 ሴቶች ጋር ነው ምናምን በአንድ ቀን 9 ሴቶችን አደረገ። 9 ሴቶች ጋር ዞረ የሚል ነገር
አንድ ያነሳውና ደግሞ ሌላ ወንዶቹ ከሊጥ ጋር መገናኘት ይችላሉ ነው ምናምን፣ ሴቶቹ በቆዳ ብልት የሚመስል ነገር ሰርተው መገናኘት ይችላሉ፣ ወንዶቹ ደግሞ ከሊጥ ጋር ይገናኛሉ ተብሎ እንደውም ብዙ ሚም ሲሰራበት ነበር። ከዚህ በኋላ ዳቦ አለም ዳቦ ቤት መጋገር እንጂ ምናምን። ይሄና እኔ ልጠይቅህ፣ እነሱ ተዋቸው ሙስሊሞቹ እስኪመልሱ እኔ ልጠይቅህ። በአንድ ሌሊት 9 ሴቶች ጋር የሚተኛ ወንድ ምንድን ነው በአንተ እንዳንተ ሴሰኛ አለ? የለም ሌላ ጉዳይ ነው። ለምን ሴሰኛ ሆነ? ለምን ሴሰኛ ሆነ? ምክንያቱም እንግዲህ ስለ አንድ ሴት ጋር ራሱ ይሰለቻል እንኳን 9 ሴት ጋር መዞር በአንድ ቀን። ለምን 2 ሴት አደረገም ይላል ራሱ። አይ ዘወረ ሲባል ሰላም ሊላቸው ነው፣ አብረው ሊተኙ ነው። እንደውም ይሄ ማሳብ አልሰማሁም። እኔ እኮ የምልህ እንደ እኔ ቢያደርጋቸው ራሱ ለእኔ ጀግና ነው፣ ለእኔ አንበሳ ነው። ምክንያቱም ሆኖ ሰው ነው እኮ ተው። አንተ ደግሞ ስለ ነቢያቶች ካየህ እኮ እሺ፣ በመጽሐፍ ቅዱስ ያሉ ነቢያቶችን ስንት ሚስቶች እንዳገቡ ታውቃለህ አይደለ? እሱማ እነ ሰለሞን ራሱ ስንት ዳዊት ወደ 1000 ሚስቶች ነበሯቸው። ዳዊት ያን አንድ ነቢይ ነው። እሺ ታዲያ ለምን ስለ እነሱ አይወራም? ለምንድን ነው የነቢዩ መሐመድ ብቻ የሚወራ? እኔ እኮ እሱ ዝም ብሎ ነው ስላላችሁኝ ያነሳችሁ ሀሳቦች ያነሳችሁ እኮ አይደለም። ለምን መሰለህ ልንገርህ፣ አንደኛ ነገር ከእውነት የራቀ ነገር ነው። ከእውነት የራቀ ነገር ነው። አንተ ያልከኝ ነገር እኮ አለ ከተረት ቆይ አሁን የሆነ ነገር ልለጥፍልህ። አሁን እሱ እንደሚለጥፈው እኔ የሆነ ጽሁፍ ልለጥፍልህና ይኸው ይህን ጽሁፍ ቆይ የትኛው ይከፋል? እስኪ ቆይ ላንብበው። በመንገድም ብትሄድ የምታውቃት አንዲት ሴት ስትሄድ በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ቁጥር 12 ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ በአፏ ስፐርም ይዛ ነበር እንዴ? ዘኦንሊ ኤክስፕላኔሽን እሱ ነው። ቆይ ላስረዳ። የክፋት ጥግ ስትሄድ እነሱ ጸባይ ስላላቸው ስለማያወሩ እንጂ ከተወራ ብዙ ነገር ስላለ ነው የምልህ። አደረገ የሚል ነገር የለም። ከሚስቶቹ ጋር ሴክስ አደረገ የሚል ነገር የለም አይደለ? ከሩቅ ቦታ መጥቶ ቢያደርግ እንኳን ጥሩ ነገር ነው። ምክንያቱ የራሱ ሚስቶች ናቸው። ወንድ ነው ሴቶች ናቸው እኮ ሚስቶቹ ናቸው። ዝሙት አይደለም፣ ሚስቶቹ ናቸው። የራሱ ሚስቶች ናቸው። አሁን ይሄ ነው የሚከፋው ወይስ ያኛውን? የትኛው ይከፋል? ከሁለቱ አንጻር ይሄ በጣም ይከፋል። ቴንኪው በቃ ስለዚህ ማፈር ነው ያለባቸው። ሌላ ነገር ወደ ሌላ ነገር ይመራናል። ሌላ ስትጠባ ነበር መሰለኝ በአፏስ ደስ የሚለው መጽሐፍ ቅዱስ ውስጥ አይደለም፣ ድርሳነ ዑራኤል። እሱም እኮ ከተረት ነው ያወጣው እንጂ ከምንድን ነው ከቁርአን አይደለም ያወጣው አይደለ? ከተረት ከታሪክ ነው ያወጣው። አላውቅም። ልክ እንደ ድርሳነ ሚካኤል የሙስሊሞች ሌላ ቴንኪው እኮ ይሄ የተደረገ ነገር ነው፣ መደረግም የሌለበት ነገር ነው፣ ተአምር የሆነ ነገርም ነው። ያኛው ደግሞ ኖርማል ነገር ነው፣ ቢደረግ እንኳን ኖርማል ነገር ነው። ሚስቶቹ ናቸው፣ በጊዜው ሲጀመር ሰው ነው፣ ቢያደርግ እንኳን የሚደረግ ነገር ነው። ከእሱ በፊት የነበሩ ነቢያቶች ያደረጉት ነው። ገብቷል? እዚህ ጋር ግን ሌዝቢያንነት ነው ያለው አይደለ? እሱማ ያም እኮ ቢሆን ያው ሚስቶቹም መቼም 9 ሚስት ካሉ 9ኞቹንም እየዞረ እስከሚያደርግ ድረስ ሁለቱ እርስ በርሳቸው የሚያደርገውን እግዚአብሔር ይወቀው። ሌዝቢያኒዝም ይኖራል እዛ። ኖ እንደዛ እኛ ስለማናውቀው አናወራም፣ ስላልተጻፈ አናነብም። ግን 9 ሚስቶች ጋር እንትን አለ ሲባል ገባ ሲባል ታርቅ መጥቶ ከአላውቅም